tokko maatiin tokko haati tokko abbaan tokko akkamitti hin beekne kana jenna dhibe kana dhibe meesi dhibe kana qofatu girim natti yaada du'a si isa niitiin ofiin kuftee namni darbee isa rabbi beeka akkamitti kun hin beekamne maatiin si akkamitti quban qabneedha nagarrameen borus footuma haaraa fidu iftaanis footuma haaraa fidu namni suni kan footoo si maxxansu kuni eessaa guuradha nagarrama sila du'aa santu ka'ee maxxansaa jira moo sila warra siitutu maxxansaa jira moo haadha siitutu maxxansaa jira moo obboleessa siitutu maxxansaa jira moo obboleessaatu maxxansaa jira moo ibsa santu poosti godhaa jira moo namatti bilbila si harka qabu kuni maali eenyuun isuma nuun gaafatu mootummaan kun warri amma sagalee taataniif kuni warra amma sagalee ta'aafii jiran kuni namuma footoo kana maxxansu kana seeratti nu dhiyeessanii galarii si keessaa baasee nama poosti godhaa jiru kun hin beeka inni sirritti beeka namni sun bareechee du'asi namni footoo si maxxansaa jiru kun namichi kun dhugaa rabbi namichuma kana wallaalee namichuma akkanumatti poosti godhu kan eengadda kan akkana hedduu fide har'a immoo kan akkana hedduu fide bormoo kan biraan nuti gadi fide gubanne biyana gubanne ኤቨር የሞተችው እኮ ጎረቤት ነው ያወራው ማርያምን ህፃናቶቹ የሞቱት ጎረቤት ነው እውነቱን ያወጣው ህፃን የሞቱ ህፃኖች የተገደሉት የተደፈሩት ህፃኖች መንገድ ላይ የሞቱት የአደጋ መኪና የሞቱት እንዲሞቶች ይባላል ማረጃ ይኖራል ይሄ ከሌኮ እከሌን የደፈራት ይባላል እከሌ እኮ እከሌን እንገደላት ይባላል ይሄ በምኑን እያየኝ ፎቶ እያየኝ ቪዲዮ እያየኝ ማን ሞተ ማን ገደላት እቺ ልጅ የሚባለው ቃላት እኔ በጣም አሳሰበኝ ማርያምን በጣም ያሳሰበኝ እኔ እንደኔ እኮ እኔም እንጃ በጣም ያሳሰበኝ በጣም ከምንም በላይ ያሳሰበኝ አባባ ወደዳይ ለምን ከከትግፍ ሲነጠር ከቶጆ ነቁማ ሲንገሩ እንደዛ ነው እኔ አንተርቡም ቢሆን ታሪክን አላወራም ነበር ማርያምን ሁለት እንብን ያልኩት እንጂ እኔ ታሪክ የሆነ አንተርቡ ቢያወራ ኢትዮጵያ ውስጥ ብሞትም ብገሉኝ እኔ የባሌን ታሪክ አላወራም የፀጉሬን ታሪክ አላወራም የመዳም ታሪክ አላወራም ነበር እኔ የሚያወራው የሞቱ ሴቶች ብቻ ታሪክ ነው የሚያወራ ነበር ግን አልፈለኩም እኔ የመጣሁት ባሌን ሰርፕራይዝ ለማድረግ ራሴን የሴቶቹ የደረሱበት ቦታ ለማድረስ ነው የመጣሁት እንጂ የሰውን ታሪክ ማብራት አልመጣሁት ምን ያገሬን የገባሁት ራሴን እንትን ለማለት ነው እናቴ ድንግሌን እንትን ለማድረግ ቦታ መያዝ አሁን ሰው እንደዚህ በቁማና አርግቶ ምንም ሳልቀምስ እንደዚህ ብዬ ተሰምቶኝ ሁሉም ሰው ሲያገባ በተለይ ማኪኔ ፈየሩም ተጭ ነት ደጋም እንጋዱበችው ደፍ ማኪ ሆሮ ቀብሶፍቱ ኦሮሞ ይፈምቱ አንኝ ፈንቀብሳ አገር አይቴቻ ይፍቲቶ አይመንት ነው ሩምጭቹ እቤር ማኪ ሆሮቱ ማሊ ፈየሩም ተ ማኪ ሆሮ አገታ ማኪ ሆሮ ስታገባ ተሰማኝ ማኪ ከኦሮሞ እንትን ነበረች የኦሮሞ አስተዳዳሪ ቀብሳ ማጃ ማፋና ማልፋት የኦሮሞ ታጋይ ነው አራምቦደ ነገርቱ ጋር እንተለ ኤጌ ቀራ ኦብሴ ያምት ሻር ሙጣፈጋራ ሙጣ በያሲ ቡጪ ሀረ ግድር አራምቦደ እጅት ያፍቴ ወል አርጊን በከሰኒ ነጋ ሲንገልችን ቡጪ ዛ ነትረጋሜ ጆ ነንገሌ ቡጳ ተከ ቡሴ ቡጳ ለማ ቡሴ ቡጳ ሰዲ ቡሴ ሰኑ ደቤ ደቡባዴ እርገዴ ምልካዬ ጅጅረሜ ዳዬ ደቡባዴ ኢንጀባሺ ነንገዳማ ጡቡሬተን ገረ ኢትዮጵያ ዱፋ ገረ ዱባይ ዱፋ ኢትዮጵያ ነሙቅፍቲ ኢትዮጵያ ነመዳለቼ ሲቲ ማለ ኢትዮጵያን በሬዳ ኢትዮጵያን በሬዱ ኢትዮጵያ ወንቱንዱ በሬዳ ጋሩ ኢትዮጵያ ነሙቅፍቲ nama gurraachif sitti ይፍቲቶ ዱባይ ሆኖ ጦንቋይ ጎተን ጀኒ ጦንቋይ ያረጋቸው አይደል እንደ ዱባይ ውስጥ ገባይ እንዳልሸጥ ምናምን ሽሮ ላይ በርበሬ ላይ ጦንቋይ ያረጋቸው አይደል እንደ ለማልሸጥ ነው የሚመጣው ታዲያ ህይወትን ለማጣት ነው የሚመጣው ዱባዮች ሌሎቹ ወንዶች ውርጉስ ነው ሴቶች ውርጉስ ነው ጦንቋይ ያረጋሉ አሉ በምን ልስራ ታዲያ መጥቼ ጦንቋይ ናቴ ላይ ለባስለው ጦንቋይ ምላሴ ገብቶ በቂጤ ከወጣስ ምን ላርገው እኔ ጅኒ መጀመራቸው አሉ እንዴ እናንተ ጅኒን በሪፖርት መግባት ጀመራይ በሰማይ ነው ሄዳችሁ ነው የምትጠንቆሉት ቆይ
ሰው ሁሉ ሸቀጥ ይዞ ነው ወሬ ብቻ ነው የሚያወራው እንጂ የሚሸጠው ሰው አላየሁም። እኔ እስከዛሬ እንትን ምለው አሁን ከፍቶ ብቻ ማውራት ነው። የኔ ፍቅር ናፈቅሽኝ እንዴ? ጦንቃይ ጀመራችኋል ዱባዮች፣ ሴቶቹ እርጉዝ መሆን ምናምን። ታዲያ እኔ በምን መጥቼ ልስራ? እኔ አልመጣም እናቴ። ይህንን ግዛ መጥቼ ካልታገለ መስዬ እኔ ውድ እኔ ፍቅር እንደዛ መጥቼ ደግሞ ጦንቃይ ሰሩብኝ፣ ልብስ አልተሸጠልኝም፣ ቤት ኪራይ ደበረኝ፣ ኢትዮጵያ አግዙኝ ከምለው የባሌ ፈስ ጠጥቼ መኖር ይሻላል ሀገሬ ውስጥ። ከባሌ ጋር በቆሎ ዘርተስ እንደ ዘርተን ኮትኩተን መኖር ይሻለኛል ብዬ ምርጫዬ ነው። ማፍቴ ነው መሰለኝ። እኔ እዛ ገና ዱባይ መጥቼ ገና ኦሽሩ ኦንኮሎሎ እንሽርር ማለት ምን አገባኝ እኔ። ባሌ ስር ገብቼ እናቴ የሱ ፈስ ጠጥቼ መኖር ይሻለኛል። ዱባይ መጥቼ ጭቅጭቅና ስቃይና ቤት ኪራይ ምናምን ወሬ አጀንዳ፣ ይሄ ሞተ፣ ይሄ እንደዚህ የሆነ ጦንቃይ መጣ ወረደ ከማለት የባሌ ፈስና ኢትዮጵያን ዝንብ እንደዚህ ናቴ ላይ እንደዚህ ብዬ መኖር ይሻለኛል እናቴ። ጋይስ ገልገላ ከና ቀጠር ማሊያው ገልገላ ማለን ቀባዩ ቢያን ማልማን ቀባ እና ግፊ ተወር ምን ማዳም ይጅርተ ነጋ ቀብድረስ ማዳም ቤት ያሉት ስነ ስርዓት አላቸው። ማርያም ወር ምን ማዳም ጦንቃይ መጣብን አይሉም። ባል ብቻ ነው የዱባይ ሴቶች ባል ብቻ ነው ያሻገረው፣ ወንድ ብቻ ነው ጥላቻቸው እንጂ ማዳም ቤት የሚሰራው በጦንቃይ በበርበሬ በሽሮ ገባብኝ፣ በልብስ በኩል ነው ገባብኝ፣ በሽጢ በኩል ነው ገባብኝ፣ በዚህ በቂጤ ነው ገባብኝ፣ መድኃኒት ነው ገባብኝ፣ በመርፌ ነው ገባብኝ፣ ጦንቃይ በዚህ መጥቶብኛል፣ በባሌ ነው የመጣብኛል። የለም የማዳም ቤቶች ያሉ ልጆች ጎበዝ ናቸው፣ በጣም ጎበዝ ናቸው። እነሱ ዝም ብሎ እየሰሩ ነው። ጎበዝ ጠንካራ ናቸው፣ እየሰሩ ነው። ምንም አጀንዳ የላቸውም። ከማዳም ጋራ መጨቅጨቅ ከሂቃ ጋራ መጠበጣት ብቻ ነው የነሱ ስራ። አልሐምዱሊላህ እናንተ ይሻለኛል፣ ይሻላቸዋል እንጂ እናቴ ወጠን የሆቂ ጣር ገብግበን በዚህ መጣ ብዙ ጥላቻ አለ ውጭ መሰራት ወላላዚ ይሄው ኢትዮጵያ ዝንብ የኔ እናት የኔ አባት ከኢትዮጵያ ዝንብ ጋራ መታገል ነው። አይተሻል የኔ ብድር እንኳን አይልም መድኃኒዓለም ብድር እንኳን አይልም። ጠግበዋል አይደለም እበይ እንኳን አይልም። ብዙ ይላል እሱ ይሻላል። ከሱ ጋራ መጫወት ይሻላል። እርጉዝ ሆነ ወለደች፣ እከሌ እንዲሆናለች፣ ሰርፕራይዝ ሆናለች፣ ወለደች፣ እንዲህ አርጉኝ እንዲህ ሆነ እከሌ ሁለት አገባ፣ ፈታ፣ ለቀቀ፣ ወደቀ። ዱባይ ብቻ ነው ፍቅር በዛ ዱባይ። አቤት አልሐምዱሊላህ ረብል ዓለሚን ከማለት አንፃር እኔ ነክሎኝ ካጌታዬ በጣም ነው የምወደኝ። ተከትሎኝ መጣኝ እኮ ይጉባይስ። ከዛ ምን አትፈልግ ነበረች ትዬ እንትን ነበረ ምን ነበረ የሚላ በሩጫ ነው የመጣሁት ወደ ባሌ ጉዞ ቶሎ ብዬ ተሰማኝ ቅንቅን አረገኝ። ብቻዬን ስለ እንትን ለምን መጣሽ አለኝ አንድ ሰውዬ። በጣም ጥሩ ነበርሽ፣ ፎቶሽ ላይ በጣም ምርጥ ነበረሽ። አዲስ አበባ አይቶኝ ማለት ነው አንድ ሰውዬ አንተርቡ ላለሽ እኔ አንተርቡ አልፈልግም። እኔ አባት እኔ ሰይፉ ላይ እንኳን ብቀርበው የኢትዮጵያ ሴቶች ለምን ይሞታሉ ብዬ ነው የምጠይቀው እንጂ የሌላ ነገር የፀጉሬ ጉዳይ የባሌ ጉዳይ የዱባይ ጉዳይ አላወራም። እኔ ብዬ እንትን ብዬ ሰውየው ለምንድን ነው አንተርቡ እኔ አልፈልግም። እኔ የመጣሁት የባሌ ጉዳይ ነው። ሰዎቹ ከባሉ ጋር የተጣሉ ምናምኔሽን በፊቱ ኑሮ እንዲሆኜ ብሎ ነው ሰው ኢንተርቡ የምትደረገው። እኔ ምን ሸ ነው ኢንተርቡ የምትደረገው? እኔ የፈመስኩትን በፀጉሬ ነው በራሴ ነው። የሰው አጀንዳ አላቅም። በራሴ ኮንፊደንስ የፈመስኩት ጣውት ቡና ጠጣለሁ ባሌ ስር ማታም ቀንም ባሌ ጋር እናሳልፈው። ባሌ በቃ በልት ብልብልብል አረገኝ። በቃ ባሌ ከዛ ቤተክርስቲያን እጄ አባቴ ሆይ አምላኬ ሆይ ከዱባይ ነጥለኝ ባሌ ስር ያስገባክኝ አምላክ ሆይ ተመስገን። መድኃኒዓለም አጠገብ አይደለም እንትን ነበረ ጊዮርጊስ ሚካኤል አባቴ ማርያም እናቴ ብዬ ተሳልሜ ገባለሁ ባሌ ስር ማታም ቀንም ባሌ ስር ትኝት እንቅልፍ ምን አንገበግበ አንተርቡ ሰይፉ ምን አገባኝ? ምን ለማለት ፈልጌ ምን ለሽ ላግሹ ሀግምኑ ማዳም እንዲህ ያረገችኝና ለሽ
ምስጢር ለምንድን ነው የማወጣው? ምንም አላደረገችኝ መዳም። ታንኪው ልቦ ምንም አላደረገችኝ መዳም። ገና አንተርቡ አርጌ እኔ እናቴ ሀት ያብዳይ ብደና ሀርሜክ ያቱኛ ደቁም ለሽ ሰዓት ድግደም ያፉር ጃርሳ ከወገነ ኦላ ሁኩመት 24 ሰዓት ከባሌ ጋራ ነው ከጀበናዬ ጋራ ከበደናኔ ጋራ ከቤተ ክርስቲያኔ ጋራ ምንድን ነው የምለው? በፊት አምላኬ ሆይ ገባ ሸብረብረብረብረብ አርግልኝ፣ አባቴ ሆይ ገባ ሸብረብረብረብ አርግልኝ፣ አባቴ ሆይ በሰላም ወደ ሀገሬ አስገባኝ፣ አባቴ ሆይ ልቦ አባቴ ሆይ በሰላም አስገባኝ ወደ ሀገሬ፣ ለሀገሬ አበቃኝ፣ አባቴ ገባ ሸብረብ ጠዋት ስነሳ ሺቲ መናት ዛሬ ደግሞ ስንት ኦርድር ላወጣ ብዬ መከራዬን እግዚአብሔር ሆይ መድኃኒዓለም ሆይ ብዬ እመቤቴ ማርያም ዛሬ ስንት ሺፎን ልሸጠው፣ ዛሬ ሺቲ ስንት ላወጣው፣ ዛሬ ደግሞ ስንት ኦርደር ላወጣው ብዬ እግዚአብሔርን አማክሬ ጭንቅ ፍርድን አይቼ ጥዋት ደግሞ ታባርግ ኮምፕሊንግ አርግ ፌስታል ቋጥር ዶላር ያርግ ካላረኩ ደግሞ ተመልሼ ብዬ እየለቀስኩ ነበር። አሁን ደግሞ ምን ብዬ እንደምጸለው ልንገር። አባቴ ሆይ አምላኬ ሆይ ሰውን የቀመሰውን ቀምሼ ያለው ሰው ያገኘውን አገኝቼ ያለው ሰው ያርገው ሁሉም አርጋለው። ሰው እኔ እኮ ሲጀመር መዳም ቤት ሲሆን ማለት ነው ፍቅር የምለው ነገር የለም ነበር ጌታ ከመዳም ቤት ወጥቼ ሲተኛ ማለት ነው ስተኛ መዳም ቤት ከመዳም ቤት ወጥቼ አልጋዬ ለብቻ ነው ሶፋ ምናምን ብቻዬን በሩን ቆልፌ ሲተኛ ስሜት አይሆንኩት ጋይስ እኔ ለማን ነው የሚለፋው ብዬ ብድግ ብዬ ትኬቱን ብቻ ቆርጬ ወደ ባሌ የዱባይ ወንድ እንዳልል አይጠጉሽም ለብር ነው እንጂ ወይም ለፎሎ ወይም ለጥቅም ወይም ለፌስታል ተሸክሞ ለሆነ ለጉርጓዱ ለመሙላት ወይም ቀረቂቷቸው ከአነሰ ቀረቂቱ ከአነሰ በስተቀር ማንም ለአንቺ የሚያስበው ሰው የለም። አገብቼ ከአንቺ ጋር ልበላ ወይ ልጠጣዊ የምልሽ ወንድ የለም ዱባይ ውስጥ። ምንድነው የምለው? እስቲ ፎሎ ሊያድገው አንቺ ጋር ፎቶ ልነሳ ከአንቺ ጋር እንጁ ሊበለው የምለው ብቻ ነው የሚበዛው። አሰብኩት፣ ሞከርኩት፣ ወደዚህ አልኩት እንዴ አማራጭ አልኩት። ይሄ ነገር የባሌን ይሻለኛል ብዬ ነው ትኬቱን ቆርጬ ወደ ባሌ እናቴ ወደ ኢትዮጵያ ይበለኝ። እሱ ደግሞ ጋሻ የጠበቀኝ ቁጥር አድርጎ የፈለገም ያድርገው ምን አገባኝ ነኝ ሆነልኝ። ቁጥር አድርጌ ደግሞ እኔ ከዚህ በላይ ነው የሳኩት እንጂ ድንግሌ ሙሉ ይዤ መጣሁት። ካርጎ አድርጌ ምንም ሳልነካ መጣሁት። ደንገልኩት፣ አፈነዳሁት፣ አጨበጨቡልኝ፣ ፎቶ ተነሳሁት። አጨበጨቡልኝ ጠፍኩት፣ አጨበጨቡልኝ፣ ድንግሌ ሰጠሁት። ቤተሰቤ ጋር ሄደው ሃይ ተባል ነው መኪና ሚኑ በቃ ጨበጨብ ነው ሁሉም ነገር ጎበዝ ነው ያሉኝ። በጣም ሆነሽ ነው ሊፖስት ነበረ ግን አይፖስትም ነውር ነው አሉኝ እንጂ ሊፖስት አለው። እንደ እልክ ቢሆን እንደ ቲክቶከር እና እንደ ዱባይ ወንድ ቢሆን ሊፖስት ነበረ፣ ጌታን ሊፖስት ነበረ ግን አይፖስትም አሉኝ። ነውር ነው ታይ አሉኝ። እምነትሽ ይከለክልሻል አሉኝ። አዛ እምነቴ ፈርቼ ተውኩት እንጂ ፖስታው እንደ እውነቴ ሲያው ፖስት ነበረ ግን አልፖስትም። እግዚአብሔር ፖስተው መድኃኒዓለም ፖስተው ውስጤን አይቶ እውነቴ ፖስተልኝ ራሱ ፖስተልኝ ራሱ እውነት ነው። አዎ ሁማኪ ያጎፍታንኪ አርከይትና አኔ ኮኖ ፖስተልኝ አልፖስትኩም እኔ። ስለዚህ ጋይስ እንደዚህ ነው እላቸዋለሁ። እኔም ወዳቸዋለሁ ጌታን በራሴ እኔ ታሪክ የለኝም እኮ እኔ የምሄደው አሁን እማማ ዝናሽ ብቻ ለማየት ነው። አጫሉ ቀብር ቦታ ሄዳለሁ። የእማማ ዝናሽ በጣም ስለምወደው እዛ ሄዳለሁ። በቃ ያጬ ደግሞ እዙ የምወደው ታዋዳጊ ስለሆነ እዛ ሂጄ እዛ ቪዲዮ ሰራላቸዋለሁ። እማማ ዝናሽ ጋር ደግሞ ሄዳለሁ። እሷን ሂጄ ማት ፈልጋለሁ። አላበለዛ ማንም አንተርቡ አቦ ጠንበር ነው አቦ መንጥቅር ምንም ታሪክ የለኝም። የሚያወራ ታሪክ የሚባለ ነገር የለም። መዳሜ ሲሆን ሁሉም ነው የምትደብድበው። መንግስት ራሱ ያውቃል መዳሜን እንደምታደርገው። እንዴት ተለውጠሻል የምትሉ በኮንፊደንስ ነው የፈመስኩት። እንዴት ተለውጠሻል ብሎ ተገርፌ ተጠፍጥፌ ተመትቼ ምን ብዬ ነ ለምሳሌ ማለት ነው። አሁን እኔ ከመጣሁት ቅን ዝቅዝቅ አላልኩም፣ የትም አልሄድኩም። ዝም ብዬ ነው ቤቴ ውስጥ ቁጭ ብለው። ግን ክብር በሁሌ ቦታ ሲሄደው ክብር አለኝ። ማርያምን ቲክቶክ እቺ ብቻ ነው ያደረገችልኝ። ባንክ ሲሄድ ሮፋ አልጠብቅም። የሆነ ቦታ ሲሄድ ወይኔ ቲጂ አንቺ ነሽ እንዴ ማይ ላቭ ነኝ። የትም ቦታ ብሄድ
አዲስ አበባ ሲሄድ መቼም ወይኔ እቺ ልጅ ሲወዳት ነው የምሉ። አገር ውስጥም ሲሄድ ወይኔ እቺ ልጅ እዚህ ሀገር ነች እንደ ለካ ይለኛሉ። የትም ሂጄ ዝቅ አላረኩም ራሴ። የት እንደተወለድኩ እስካሁን የት እንዳለሁት ማንም አላውቅም። አገሬ የት እንደሆነች ማንም አላውቅም። ምክንያቱም ጡል አላልኩማ። የመጣሁበት ቦታ ብዬ ቁጭ ነው። የትም አልሄድኩም። ወላ አዳማ ወላ አዲስ አበባ ወላ ሚድሬሹ ወላ ትልቅ ቦታ ወላ ደረጃ ወላ ከፍተኛ ቂርቂር ብለው እዚህን ጊዜ ፖሊስ እጅ ገብቼ ቂጠቂጥ እስር ቤት ነበረ የሚሉኝ። ምንም ሰላጣ ገብቷችኋል? ስለዚህ ዝም ብዬ ነው እንዱበት አረከት ምርግኪያ ሲቱ ነፈመሲሴ ኦሮሞ ነፈመሲሴ ሰተ አማራ ነፈመሲሴ ኦሮሞ ብቻ ነፈመሲሴ እኔ የፈመሰኝ አማራው ነው። የፈመሰኝ አማራና ኦሮሞ ነው። ቤር መርጤ አይደለም እኔ እየፈመስኩት አፋ ኦሮሞ ቤር ብሔረሰብ ስለሆነ በሁሉም እንደገባ። አሁን ደግሞ ወደ ኢትዮጵያ ኑሮ ለድላችሁ። ኢትዮጵያ ኑሮ እንዴት ነው ቲጂዬ? ኢትዮጵያ እንዴት ነው? ባል እንዴት ነው? ትዳር እንዴት ነው? ቤት እንዴት ነው? ስራ እንዴት ነው? ምናምን ካላችሁት ከተሰራ ሁሉም ይኖራል። ኢትዮጵያ የምትፈልገው ግን በእጅ ቀዝቀዛ ነው የምትፈልገው። ኢትዮጵያ የምትለው ውሃ ዛሬ ጠዋት ውሃ አንድ ጀርካን ገዝተሽ ነገ ጠዋት ደግሞ ሌላ ይመጣል አጀንዳ ማለት ነው ሲገለ ዛሬ ደግሞ ዶሮ በ1000 2000 ገዝተሽ ነገ ደግሞ 100 ትጨምራለች። ስራ ይሄ ነው። ኢትዮጵያ የምትፈልገው እቺ ናት። ዛሬ በ1000 ዶሮ ገዝተሽ ነገ ደግሞ 1100 ትሆናለች። ያቺን ተመልሰሽ ሰጠሽ 100 አግኝተሽ ቡና መለካ በ40 ገዝተሽ ሱካር ሩብ 40 ገዝተሽ መኖር ነው። ሌላ ነገር ምንም የለም። የምታመጪ የለም። 1000 ካለሽ በ1100 1100 ካለሽ በ1100 መሬት ገዝተሽ በኋላ ደግሞ 100,000 ይሆናል። ሺህ ትርፍሽ ነው። በሱ ስንዴ ጤፍ ሽመቺ ቢጠጪ ሽንት ቤት ሄደሽ ቅዘንሽን ቅዘኒ። ይሄ ነው ኑሮ ኢትዮጵያ። ኢትዮጵያ የምትለው ቁጭ እንዳትይ ነው። ድክመት አለ እንጂ ይኖራል። ሁሉም ሰው ይኖራል። አዎ አንድ ጀርካን ከአዲስ አበባ ታመጫለሽ ወይም ከሌላ ሀገር ታመጫለሽ። 1 ብር ታተርፋለች። ሽንኩርት ከኪሎ አሁን ሽንኩርት